ተመልካቾቻችን እንደምናላችሁ እንደምናመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ በአማራ ክልል በ200 አካባቢዎች ውጊያ መደረጉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ዘመቻ አይሻ ሰይድ በሚል ያወጀው ዘመቻ በ200 አካባቢዎች ነው በከፍተኛ የአገዛዙ ኪሳራ እየተካሄደ ያለው። እስካሁን በርካታ ከተሞችና ወረዳ የዞን መንደሮች በፋኖ ቁጥጥር ስር ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ በአማራ ክልል ምርጫው አልተካሄደም፣ ምርጫውን አክሽፈናል ሲል ነው ንቅናቄው ያወጣው መግለጫ የሚያመለክተው። በሌላ በኩል የኦሮሞ ነጻነት ሰራዊት በበርካታ የኦሮሚያ አካባቢዎች ምርጫው እንዳይካሄድ ማድረጉን አስታውቋል። ወደ ጅቡቲ የሚወስደው መስመር በመዝጋቱም የተሽከርካሪዎች እንቅስቃሴ መግደቡን ነው ያመለክተው። ከ50 በላይ የምርጫ ጣቢያዎች ተቃጥለዋል። በርካታ የምርጫ ጣቢያዎችም እንደዚሁ መውደማቸው ነው የተመለከተው። የአብይ አህመድ አገዛዝ ግን ምርጫውን በሰላም አከናውነን ጨርሰናል እያለ ነው። ተመልካቾቻችን በምርጫው ላይ በማተኮር የዛሬውን የአንከር የመረጃ ክፍለ ጊዜ ወደ እናንተ ይዘመተናል። ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር በመሆን ነው ወደ እናንተ ዝግጅቱን የምናቀርበው። አብራችሁን ሁኑ። መልካም ጊዜ። ጤና ይስጥልኝ መሳይ እንደምን አለ? ዛሬ ግንቦት 24 ነው 2018 ዓመተ ምህረት የአብይ አህመድ ምርጫ እየተካሄደ ነው። ምናልባትም እኔ እናንተ ስንነጋገር የምርጫ ቦርድ ተጨማሪው ሰዓት ተጠናቆም ሊሆን ይችላል። የምርጫው የድምጽ አሰጣጥ ጊዜ እንዲራዘምም ውሳኔ ማስተላለፉን ሰምተን ነበር። እንደው ስለ ምርጫው እናወራለን። ምርጫ ተካሄደ ብለን ጊዜ ወስደን ይሄንን የመሰለ ውድ የአየር ሰዓት ለዚህ ቀልድና መሳለቂያ ኢትዮጵያንም ላዋረዳት የምርጫ ሂደት የምናውል አይመስለኝም። እንደው በጥቅሉ አጠቃላይ ከዚህ በኋላ ምን ይጠበቃል በሚለው ላይ አተኩረን ነው ሰፊ ውይይት የምናደርገው። ነገር ግን አንዳንድ ነገሮችን እንካካለን። በአማራና በኦሮሚያ ክልል ምርጫው አልተካሄደም ማለት ይቻላል። በተለይ በአማራ ክልል በአብዛኛው ቀጠና እንዲሁ በዞን ዋና ከተሞች እሱንም የተወሰኑ ቀበሌዎች ካልሆነ በስተቀር ምርጫው በአማራ ክልል ተካሄደ ብሎ ለመናገር የሚያስችል አይደለም። በኦሮሚያም ተመሳሳይ ነው። በተወሰነ ደረጃ አንዳንድ ቦታዎች ላይ ምርጫው ተካሂዷል። በተረፈ ግን የኦሮሞ ነጻነት ሰራዊት በወሰደው እርምጃ አብዛኛው የምርጫ አካባቢዎች የሰው እንቅስቃሴ ተገድቦ ነው የዋለው። ምን ማለት ይቻላል? እለቱን እንዴት አሳለፍከው አንተ ባጭሩ? መሳይ ምናልባትም በኢትዮጵያ ታሪክ አስገራሚ የሆነ ጊዜ ሆኖ የሚመዘገብ ይመስለኛል። የሀገሪቱ አብዛኛው ክፍል በተለይ የአማራና ኦሮሚያ ክልል የጥይት ጩኸት እየተሰማ ዜጎች እየተዋከቡ መንገድ ተዘግቶ በአንዳንድ ቦታዎችም የአዲስ አበባም ጭምር አልፎ አፈሳዎች ጭምር ወጣቶችን ማሰር ከትላንት ወዲያ ጀምሮ ይካሄድ ነበረ እና ይሄ ደጋግሞ ሲባል የነበረው ነገር ግጭት ባለበት ጥይት እየተጮኸ የሚደረግ ምርጫ ሊባል አይችልም። ምርጫ ቢያንስ አንዱ ሊሟላለት የሚገባው ነገር የሰላም መኖር ነውና ዜጎች በጭንቀት ውስጥ ሆነው አዲስ አበባ ጭምር እኔ የተለያዩ ሰዎች ማዋራች ያለው ከጧት ጀምሮ የተለያዩ መልእክቶች ደርሰውኛል። ብዙ ሰው በስጋት ውስጥ ነው ቀኑን ያሳለፈው። የሆነ ነገር ሊነሳ ይችላል ወይ ረብሻስ ቢነሳ ምናምን የሚል ስጋቶች ነበሩ። ግን ያገዛዝ ስርዓቱ ደግሞ ምርጫው እንደሚደናቀፍም ቀደም ብሎ ስለተረዳም ይመስለኛል ከጧት ጀምሮ ዘገባቸው አስቂኝ ነበር። እርጉዝ ሴት መታ መረጠች፣ ምጥ ላይ ያለች ሴት መታ መረጠች፣ ሰዎች ከለቅሶ ቤት ነቅለው መተው ቀብር ሳይሉ መተው መረጡ እያሉ እንዲህ አይነት እና ኢትዮጵያ እየመረጠች ነው የሚል መፈክር የያዘ ዘገባ ነበር በተከታታይ ያደርግ የነበረው። ኢትዮጵያ ለነሱ ምን እንደሆነች ማሳያ ነው። በመጀመሪያ ደረጃ ምንም ጥያቄ የለውም። ያገዛዝ ስርዓቱ ደጋፊዎችም በተለያየ ምክንያት የተገደዱ ሰዎች አንጻራዊ ሰላም ባለባቸው ቦታዎች ላይ ሁሉ ምርጫ ስለሌላቸው ታዘው
አሁን ሁሉም ምርጫ ጣቢያ ውስጥ የመጀመሪያዎቹ ተሰላፊዎች ሌላው ቢቀር የአገዛዝ ስርዓቱ በየቀበሌው በየወረዳ ያሉ ካድሬዎች በጠዋት ሰው ወጥቶ ተጋፍቶ መረጠ የሚለውን የሚዲያ ሽፋን እንዲይዝ ግልብጥ ብሎ ነው የሚወጡት። በየጣቢያው ሄደው ይሰለፋሉ። ለታዛቢ አሉ ለሚባሉትን ጥቂት ታዛቢዎች ማሳየት ይፈልጋሉ። ግን አሁን አዲስ አበባም ብዙ ቦታዎች ላይ ከተማውም ጭምር ጭር ብሎ ነው ያለው። ሰው ስጋት ውስጥ ነው ያለው። አብዛኛው ሰው በዚህ ምርጫ ላይ ደስተኛ አይደለም። ከአዲስ አበባ ውጭ ደግሞ ያሉት መረጃዎች አሁን የምርጫ ቦርድ ዋና ኮሚሽነሯ የሰጡት መግለጫ ትንሽ ያስቃል። ወደ 143 ምርጫ ጣቢያዎች ብቻ አሁን አንተ እንኳን ባልከው እኮ አማራ ክልል ብቻ ከ200 በላይ በሆኑ ቦታዎች ላይ ግጭቶች ማለት በእያንዳንዱ ግጭት ባለባቸው ቀጠናዎች ላይ በርካታ ምርጫ ጣቢያዎች ይዘጋሉ ማለት ነው። እና ዝም ብለህ እንኳን 200 አካባቢ ባለው መጠነኛ እንኳን ግጭት ተነስቶባቸዋል በተባሉት አካባቢዎች ላይ 2 እና 3 ምርጫ ጣቢያዎች ቢዘጉ በትንሹ አማራ ክልል ብቻ እንኳን ከ600 በላይ ምርጫ ጣቢያዎች ወይ በሺ የሚቆጠሩ ምርጫ ጣቢያዎች ምርጫ ላይ ካሄድ ይችላል። በተመሳሳይ ሁኔታ ኦሮሚያ ክልል። ስለዚህ ትልቁ ነገር ምንድነው? ከመራጭ ስቶ የምርጫ ቦርድ ክሬዲቢሊቲውን ያጣው ይሄ ሁሉ ችግር ባለበት የምዝገባው ሂደት በጣም አስጨናቂ በነበረበት በዛ አስቸጋሪ ጊዜ ውስጥ በላይ ሰው እንደተመዘገበ አድርጎ ምርጫ ጣቢያዎቹም እንደዚህ ወደ 50,000 ምርጫ ጣቢያዎች በስነ ስርዓት እንደተዋቀሩ አድርጎ አስቀድሞ ያን ቁጥር የሳለው እነዚህን በየቦታው ያሉትን ችግሮች አሳንሶ ለማሳየትና ምንም ኢንሲግኒፊካንት ነው ምርጫውን ለማስተጓጎል የገጠሙት ተግዳሮቶች ከዛ ይልቅ በአብዛኛው ቦታ ያለምንም ችግር ምርጫውን አካሂደን ጨርሰናል ነው። በእርግጥ አንዳንድ ቦታዎች ያሉት መረጃዎች እንደሚያሳዩት ከድምጽ መስጫው ከዛሬ በፊት ነው ምርጫው ያለቀው። ትላንትና ከትላንትና ወዲያ ቀድመው ምርጫውን የጨረሱ አካባቢዎች እንዳሉ የወጡ መረጃዎች ጭምር ያሳያሉና በአጠቃላይ ግን ትልቁ ነገር የምታየው ነገር ሀገሪቷ በዚህ አይነት ቅል በወጣበት ጦርነት እየተካሄደ ባለበት ግጭቶች በተበራከቱበት ዜጎች የመንቀሳቀስ መብታቸው ሙሉ በሙሉ በተነፈገበት አፋኝና መቃ ባለበት ሁኔታ ውስጥ ያው ያገዛዝ ስርዓቱን እድሜ ለማራዘም የተደረገ የምርጫ ርብርብ ሆነ። ያገዛዝ ስርዓቱ እነዚህን ፕሮፓጋንዳዎችም ቁጥሮችም ይፈልጋቸዋል። ምርጫ ቦርድም ለዛ የሚመች አይነት መግለጫ እየሰጠ እንደሆነ እቺ እንኳን ግጭት ምክንያት አማራና ኦሮሚያ ክልል ምርጫ ጣቢያዎች ተዘግተዋል የምትለዋ ቁጥር ብቻውን እንኳን የምርጫ ቦርድ ምን አይነት አቋም